ሰላም ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። ያው ዛሬም እንደተለመደው በአዲስ ነገር ብቅ ብዬላችኋለሁ እና ሁላችሁም ታውቃላችሁ ሄርሜላ ሆስፒታል እንደገባች በድጋሚና ያለውን ነገር እኔም ለመከታተል ሞክሬያለሁ። እዛ ዶክተር አለች እና እሷን ሞር አናግሬያታለሁና በጣም የሚያሳዝን ነገር ነው የሰማሁት። ግን እስኪ እናንተም ስሙትና ያለውን ነገር ከዛን በኋላ እናወራለን እና የዶክተሯን ቃል ሰምተን እንመለስ። ሄሎ፣ አቤት። ሰላም ዶክተር፣ እንዴት ነሽ? ሰላም፣ እንዴት ነሽ? ደህና ነኝ። ይቅርታ በድጋሚ ላስቸግርሽ ነው። ወይ ምን ነው ማሬ፣ በጣም ደጋገብሽብኝ። ስልክ በሰላም ነው? ያው በጣም ይቅርታ። በነገራችን ላይ ባለፈውም ሲስተር ወልዳ እያለ ጀስት እንደ ፋሚሊ ስላየውሽም ለሰውም ያለሽን ሪስፔክት እና እንክብካቤ ስላየው ለዛም ነው አንቺ ጋር የደጋገምኩት እና ለዛ መጀመሪያ ይቅርታ ጠይቃለሁ። ሲቀጥል ችግር ስለ የለውም። አዎ ስለ ባለፈዋ ልጅ ለቼክ ላደርግሽ ነው የደወልኩት። እነዚህ ዩቱበሮቹ ምናምን ነው አዎ እናቴ? አዎ ስለሷ ነበር እና በድጋሚ ሆስፒታል ገባችና ያለውን አዎ ነገር ዛሬ እንዴት ነው? ዛሬ ከሰዓት 9 ሰዓት ምናምን በኋላ መተው ነበርና ኦኬ እንግዲህ የተፈጠረው ነገር ምንድን ነው መሰለሽ? ልጅቱ ነፍሰ ጥሩ ነበረች። በቀደም ነፍሰ ጥሩ እንደነበረች ምናምን የተነገረን ነገር የለም ነበረ። ደንግጣለች ምናምን፣ የድንጋጤ ስሜት ተሰምቷት ምናምን ራሷን ስታ ተብሎ ነው መጥቶ የነበረና ትሪት አድርገንላት ግሊኮስ ተደርጎላት ምናምን ተረጋግታ ምናምን ነበረ። እንግዲህ ትናንት ላይ ደግሞ ወርቃ ብለው ነው ይዘዋት የመጡት ማለት ነው ልጅቱና ማለት ወደቀች ተባለ። የሆነ የተጎደችው ነገር የለም፣ ምን የሆነችው ነገር የለም። ውስጥ ላይ ግን ጥሩ ስሜት አይደለም የነበረችው። ገባሽ? የሆነ መረጋጋት ስሜት የላትም። አንዴ ቮሚት ያደርጋታል ምናምን። ቮሚት ሲያደርጋት የሆነ ደም የተቀላቀለ ቮሚት ነው የሚያደርጋት ማለት ነው። እባክሽ ሰው ማለት ደረቷን ተመታለች ብለን ደረቷ ላይ ምንም አይነት ቸክ ስናደርግ ምንም አይነት ነገር የለም። ነገር ግን ነፍሰ ጥሩ ናትና ሆዷን ቸክ አድርጉልን ምናምን ብለው ቸክ አደረግንላቸው። አልትራሳውንዱ ላይ ያየነው ነገር ጽንሱ የ3 ወር ምናምን በላይ ጽንስ ነው የተባልነ፣ ግን ውሃ ነው ሆኖ የተገኘው ጽንሱ ማለት ነው። አልትራሳውንድ ላይ ስናይ ውሃ ነው የሆነው። የመመታት ስሜት በእውነት የመመታት ስሜት ቢኖረው ገባሽ? የሆነ የመመታት ስሜት የመውደቅ ስሜት ቢኖራት የሆነ ቆዳዋ ላይ ሰውነቷ ላይ ሆዷ ላይ የሆነ ነገር የሆነ ጠባሳ ያሳያል። የሆነ ምልክት እንዴ? ያው ግድ ነው። ግን እዚህ ጋር ምንም አይነት ነገር የሚታይ ነገር የለም። ምንም የሆነው ነገር የለም። ግን ውስጡ እንዳለ ጽንሱ ውሃ ነው ሆኖ ያገኘነው እኛ ማለት ነውና አሁን ያን ነገር ለማስወገድ ራሱ ልጅቱን እንዴት ነው የምንነግራት ምናምን የእህቷ ጓደኛ ነው ምናምን ተብሎ የሆነ ቀይ ልጅ በጣም አለቀሱ ምናምን። እኛ እሷን እንዴት አድርገን እንንገራት ይላሉ፣ ያለቅሳሉ። ለእኛ ራሱ በጣም ግራ ሆነ እንትን ያለና እንግዲህ ከሰዓት የሚገቡ ዶክተሮች ነው ያለውን ነገር የሚጨርሱላት የነበረ። እንዴት እንዳደረጓት መጨረሻው ምን እንደሆነ ምናምን እኔ አሁን ስለወጣው ምንም እንትን ያልኩት ነገር የለኝም። እኔ ቀን ላይ ነው የምሰራው። ክትትል እያደረግንላት እንድትረጋጋ ምናምን እያደረግን ሌላ ነገሮችን ነበረ እያየንላት የነበረ። ቀን 9 ሰዓት ምናምን ስለመጠች እኔ 12 ሰዓት ከምናምን የወጣው። ግን በቀደም መታ እኔ ስለሆነ እንትን ብያት ሄድኩኝ። እኔ ዝም ብዬ ያለ ሰዓት የነበር ገብቼ ትሪት አድርጋት የነበረ ምናምን። ግን ይሄን ነገር ሲለቃቀሱ ምናምን እኔም ወደ ቤት ሄድኩኝ፣ ሌላ ሽፍት ዶክተር ስለሚጋባው ማለት ነውና ብቻ ግን ይሄ ነገር ምን አይነት ኬስ እንደሆነ በሆነ ኬሚካል ነገር ነው የሆነችው ምንድን ነው የሚለውን ነገር እኔ እንጃ። አሁን ዩቲዩባቸው ገብቼ እያየኋቸው ነበር። እኔ ዩቲዩብ ተከታይ ሰው አይደለሁም። ሶሻል ሚዲያ ላይ ምንም አይነት ነገር የማየው ነገር አይደለም እና ሳይ የመተት ምን ነው የሚባልና የሆነ እጽ ነገሮች እንግዲህ ለእርግዝና የማይከለከሉ ከፍሩት ጀምሮ ራሱ አሉ። ገባሽ አይደለ? እንደዚህ ፍሩት ጀምሮ ከፍሩቶች ራሱ አንዳንድ ፍሩቶች ጤና አዳም፣ አናናስ ምናምን እነዛ ነገሮች ለነፍሰ ጥሩ እህቶቻችን እናቶቻችን አይመከሩም። ገባሽ? የሆነ እጽ እስር ነገሮች አሉ ምናምን እና እንደዚህ አይነት ነገር ኬዝ ይሁን ምን ይሁን ነገ እንግዲህ ያለውን ነገር ገባሽ? ጽንሱ ላይ የሆኑ እንትን የማይሉ ነገሮች አሉ። በሆነ በሽንት መልክ ወር በፔሪድ መልኩ የሚወጡ ነገሮች አሉና እነዛን ነገሮች ለማስወገድ በምን አይነት ኬዝ ነው የሚለውን ነገር ገብተን እንደ ጽንሱ ሁኔታ እንደ ጽንሱ እድገት ነው ያለውን ነገር የምንወስነው ነው። እህታችን እንግዲህ በአሁኑ ሰዓት በጣም ነው የምናዝነው እኛ።
እንደ አንድ ዶክተር እንደ አንድ እናትን አዋላጅ ለእናት ጥሩ ነገር አስይዘሽ አሳቅፈሽ ደስታዋን ማየት ሲገባሽ ገና ያላደገ ጽንስ እንደዚህ ሆኗል ብሎ መርዶ መናገር ለእኛ በጣም የሆነ ዶክተር ሲባል ጨካኝ ናቸው ምናምን የሚባለው ማለት ነው። ግን ከባድ ነው በጣም ለእኛ በጣም ከባድ ነው ከምልሽ በላይ ማለት ነው። ለእኛ እንዴት ለመናገር የሆነ ነገር ልጆቻቸው እንትን ሲሆኑባቸው በጣም ነው የሚከብደው ለመናገር። ከምሬ ነው የምነግርሽ። እና ይሄ ነገር እንደዚህ አይነት ነገር የሚካሄድ ነገር በጣም ለትውልዱ በጣም የሚያስጠላ በሪስክ በድካም በህመም ምክንያት እናቶቻችን ስንት ህፃናት በአመት አብሬት ሲቆጠሩ ስንት ህፃናት እንደሚጎዱ እንደሚሞቱ በህይወት እንደሚጠፉ እያየን በእንደዚህ አይነት ኬዝ ደግሞ ህፃን የሚጠፋ ከሆነ ይሄ ከባድ የሆነ ወንጀል ነው ብዬ ነው የማስበው እንደኔ ማለት ነው። እና በጣም ነው የሚያሳዝነው፣ በጣም ያሳፍራል። የሚደረግ ነገር ነው ያለውን ነገር ነገ እንግዲህ ልጆች ቪዲዮ ሲቀርጹ ነበረ። እኔ ሶሻል ሚዲያ ላይ ስለማልወድ አልገባውም ካሜራ። የሆነ ባልደረባዬ ግን ገብቶ ምናምን ፊቱ እንዳይታይ ምናምን እያደረጋቸው ነው የነበርና ለኦዲየንስ ማሳወቅ አለብን ምናምን ሲሉ ስለነበረ ነገ እንግዲህ ተሰርታ ያለውን ነገር ያው ስለሚቀርጹ ፖስት ያደርጉላቸዋል ማለት ነው። ግን እኔ በእውነት 2 ቀን ነው ያየኋቸው ሲመጡ ለሁለተኛ ጊዜ ከዚህ ሆስፒታል እና ሶሻል ሚዲያ ገብቼ ከልጁ ጋር ያላትን ፍቅር ምናምን ሳይም የሆነ አሳዘነችኝ። ለዛ ነውና እውነት በጣም የምታሳዝን ልጅ ነች ዶክተር። በቃ ልጅቱ በጣም የዋህ በጣም እኔ እግዚአብሔርን ይሄ ነው የሚባል እንኳን እንትን የሌላት ነች። እና አንዳንዴ ህይወት ለእንደዚህ አይነት ሰዎችም የምትሰጠው ምላሽ በጣም ይገርመኛል። እና ይሄ የሚገባት አይደለችም። በቃ ባለፈውም ሆስፒታል ገብታለች ራሷን ስታ ምንም ኖርማል ነገር ነው። በደቂቃዎች ውስጥ ነው የነቃችው። ግን ይሄ የራሱ የሆነ ሴራ ስላለው ነው እውነት ለመናገር እንጂ አንቺ እንዳልሽው ዶክተር ስለ ምርመራው ካንቺን ያውቂ ሳይሆን ግን ደግሞም ትክክለኛ ነገር ነው። በቃ እቺ ልጅ የሆነ ነገር አድርገዋት ነው እንጂ ምንም እንትን ያለ ነገር የለውም። ግን ስለ መረጃው በጣም ነው የማመሰግነው። እኔ አንቺን ልብ ስለማውቀው ነው እውነት በጣም ደስ የምትይ ሐኪም ነሽ እና ያው እንደ ቤተሰብ እንትን ስለምልሽ ለዛ ነው እና በጣም አመሰግናለሁ። ከፈጣሪ በታች እናንተ ናችሁና ያላችኋት አደራ ያው ችግር የለውም። የእኔ እናት እንግዲህ በቻልነው መጠን እንትን እንላለን። እንግዲህ ጥሩ ዜና ባንነግራትም ያው ያሳዝናል። እንግዲህ በጣም ነው ያዘንኩት እኔ። ለማንኛውም እውነት በጣም ያሳዝናል። አመሰግናለሁ። እሺ ዶክተር።